ሊዮኔል አንድሬስ ሜሲን ቪዲዮ ሁላችሁም ኮፒ ሊንክ ላይክ ሪፖስት ያደርጋችሁ ጀምሩት። ምን አይነት ምትሃታዊ ከአእምሮ በላይ የሆንክ ተጫዋች ነህ? ምንድነው ከየት ነው የመጣው? ሰው አይደለም ብለን ለረጅም ጊዜ ተቀብለን ነገር ግን ፍጹም ቅጣት ምትወሰተ ሰው መሆንን አሳየን። ከደቂቆች በኋላ ደግሞ በምትሃታዊ በተለመደው አስደናቂ ቤንችማርክ አጨራረሰ ሰው አለመሆንን ከየት እንደመጣውንም ግራ እየገባን ነው። ምን አይነት አስደናቂ ተጫዋች! ከረፍት በኋላ ደግሞ ጨዋታው ሊጠናቀቅ በሽርፍራፊ ሰከንዶች ላይ በግሩም ሁኔታ ሁለተኛውን ጎል አስቆጥሮ በሁለት የዓለም ዋንጫ የመክፈቻ ጨዋታ 5 ጎል አስቆጥረ የዓለም ዋንጫ የምንጊዜም ሪከርዱን 17 አይበቃኝም 18 ብለ ከጀርመናዊው ሚሮስላቭ ክሎዝ ንግስናውን በይፋ ተቀብለሃል። ሊዮኔል አንድሬስ ሜሲ እግር ኳስ ከዚህም በላይ ዋጋህን ልትከፍል የሚገባ እጅግ የተለየ ከዚህ ዓለም ውጭ የሆንክ ተጫዋች። ስለ ሊዮኔል ሜሲ ቃላት ካላችሁ ኮሜንት ሴክሽን ላይ ግለጹት። የምትወዱትን የሱን ምስልም አያይዛችሁ ኮሜንት ላይ አስቀምጡልኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ሜሲ ፔናልቲ ሳተ ብዬ የሰራሁትን ቪዲዮ ከንስየዋለሁ። ገባርለ አውቆ ነው የሳተው። ሬኮርድ የሚሰብር ጎል ስለሆነ ፔናልቲውን ላሽ ብሎ ጽድት ያለ ጎል ለማግባት ፈልጎ ነው። ከዛ ላይ ጌሙ ሊያልቅ ሲል ደግሞ ይገለዋል። ሌሎቹ አያገቡም ወይ ነው የኔ ጥያቄ። ገባርለ 5 ጎል 2 ጨዋታ 5 ጎል ምንድን ነው እንዴ? 18 አረገው ሬኮርዱን። ኤምባፔ ሌላ 2 ዓለም ዋንጫ ተጫውቶ እንዳይደርስበት ሊያርቀው ነው እንዴ? የሚቀጥለው 6 ነጥብ አላቸው። የሚቀጥለው ጨዋታ ጆርዳን ነው። ከገባ 4 ጎል ሌላ 4 ጎል ከዛ ላይ 9 ጎል ኦሬዲ በ3 ጨዋታ። እንደዛ አይነት ነገር ነው እየታየኝ ያለው። ማረፍ አለበት። አያርፍም እንደ ሜሲ ደጋፊዎች ምን እሺ ነው እንዴ? አረ ደግሞ ከበረኛ ጋር ተገናኝተው ይስታሉ። አምጪ አባቴ ነው ያለውልሽ። ባለቀ ሰዓት እስካሁን ድረስ አንድ ያገባንባችሁ አውቀን ለማጓጓት ነው። ሰው ይደብረዋል፣ እየተኛ ነው። አርጀንቲና አንድ ስታገባ እየተኛ ነው የሚባል መረጃ ሰምተናልና አዝናንተን አንድ ጎል አግብተን አዝናንተን አሰቃይተን እናንተን ተስፋ ሰተን ምናምን ባለቀ ሰዓት ነው መንገለው ካሁን በኋላ እያሉ ነው የሚመስሉት። አረላሽ ይኸውልህ አንተ ፍልስጤማዊ ሆነ ሜሲ እስራኤላዊ ቢሆን ሜሲ የሚያደርገውን ነገር መካድ አይቻልም። በቃ የፈለገ ሸምጣጭ ነኝ ብትል በቃ ምንም ማድረግ እግር ኳስ ነው። ገብቷል? እግር ኳስ ነው። ሁላችንም እያየ ነው ያለው ነገር ነው። መሸምጠጥ ማይቻል ነገር ነው። አሁን እኔ ሮናልዶ በቃ ለሮናልዶ ሟች ነኝ። ገብቷል? ግን አሁን ሜሲ የሚያደርገውን ነገር ብሸመጥጥ ሰው ይታዘበኛል፣ ትውልድ ይታዘበኛል። ምንም ማድረግ አይቻልም። እኔ እዚህ ላይ ሮናልዶ ስላመጣሁባቸው አፉ በሉ። ሜሲ 2 ጨዋታ 5 ጎል ዓለም ዋንጫ ላይ ይመቸው። ሌላ ምን ይባላል? ምን አይነት የተረገመ ኩሩሩ እንደሆነ ገብርኤል ነው። ይመቸው። እኔ ምንም ይመቸው። እንኳንም አየው እንኳንም ደረስኩብህ። እግዚአብሔር ተባረክ። ታሪክ ነው እያየን ያለ ነው። በዚህ ዓለም ዋንጫ እድለኛ ነን። ቢስሚላ ይሄንን እየመሰከረን ስለሆነና ልትኮሩ ልትደሰቱ ይገባል። ይሄ እየተከናወነ ስለሆነ ማለት የሜሲ ፋኖች ይገባቸዋል። ቢስሚላ እንዴ ወይኔ መጨረሻው ጎል ገብቶ ቢሆን ኖሮ ደግሞ ታሪክ ነበር የሚሆነው። በጣም የሚያሳዝነው ነገር በቃ ይሄ መጨረሻው ዓለም ዋንጫ ሊሆን ይችላል የሚለው ዜና ብቻ ነው ከዚህ ዓለም ዋንጫ እንጂ ሁሉ ነገር የተሳካለት ዓለም ዋንጫ ነው። አረ ይበቃኛል በመቤቴ ማለት ጋይስ ለሊዮኔል አንድሬስ ሜሲ ነው። ምን አይነት ተጫዋች ነው! አርጀንቲና በዘንድሮ የዓለም ዋንጫ 5 ግቦችን አስቆጥራለች። 5ቱንም ግብ ያስቆጠረው ታዲያ ይህ ምታተኛ ተጫዋች ሊዮኔል አንድሬስ ሜሲ ነው። ሰው እንዴት ደግሞ ሁሉም ግቦች ያምሩለታል ጋይስ። 5ቱም ግቦች እጅግ በጣም ጽድት ያሉ የሚያምሩ ጎሎች ናቸው። ዛሬም እንግዲህ ለአርጀንቲና ደሙን እንደሚሰጥና የዓለም የምንጊዜም ምርጡ ተጫዋች መሆኑን ድጋሚ አስመስክሯል ማለት ነው። ገና በ9ኛ ደቂቃ ፍጹም ቅጣት ምት ሲስት ብዙዎች እንግዲህ እሱ ላይ ሙድ ለመያዝ እየተዘጋጁ ነበር። ሊዮኔል አንድሬስ ሜሲ ግን ሪከርድ በፍጹም ቅጣት ምት አይሰበርም እንደዚህ ባሉ ድንቅ ግቦች ነው በማለት ተቺዎቹን ዝም አስብሏል ማለት ነው። ዘንድሮም እንግዲህ አርጀንቲና ዓለም ዋንጫውን ልትደግመው ይመስለኛል። እጅግ በጣም ነው ደስ ያለኝ። እናንተስ ዛሬ ጨዋታውን እንዴት ተመለከታችሁ? ስለ ሊዮኔል አንድሬስ ሜሲ ምን ማለት ይቻላል? ሐሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። ኮፒ ሊንክ እና ፎሎ ማድረግ አትርሱ። ይመቻችሁ። 5 የወርልድ ካፕ ጎል አርጀንቲና 5 አገቡ። 5ቱንም ሊዮኔል ሜሲ። ማን ሰውዬ ልክ አይደለም። 39 ዓመት የሚሞላው ሰው በፍጹም አይመስልም። ማን እኔ አንዳንድ የአርጀንቲና ብሔራዊ ቡድን ሳይ እንዴት እንደምቀና እናቴ። ሁለተኛውን ጎል አይታችኋል? የሜሲ
ሁለተኛውን ጎል አይታችሁታል አይደል? ልጁ ስፔስ ነበረው፣ ማግባት ይችላል። ሜሲን አየው፣ ሰጠው። ማን እንዴት ካፕቴናቸውን ሪስፔክት እንደሚያደርጉ እንዴት ፕሮቴክት እንደሚያደርጉት ማን እኔ አንዳንዴ ቀናለሁ በአርጀንቲና። እናቴ ተሞት ትክክለኛ ብሔራዊ ቡድን ማለት ይሄ ማን ዘንድሮ ራሱ መፍራት አለባችሁ አርጀንቲና። ምክንያቱም የሚጫወቱበት ወይ በጣም ልክ አይደለም፣ በጣም የሚገርም ነው። ገብቷችኋል? ዲፌንሲቭሊ ኦርጋናይዝድ አይደሉም፣ ሲከላከሉ ነው እንጂ በጣም ያስፈራሉ። ገብቷችኋል? ዛሬ ሃትሪክ መስራት ይችል ነበር። ልክ እንደ ኤዜ ምናምን የኤዜን ፔናልቲ አመታት ደገመው እንጂ እኔ አሁን ለሮናልዶ እንዴት እንደተሰማኝ ስላልገባችሁ ነው። እናቴ ትሙት ማን ሁሉም ተጫዋቾች ይሞቱለታል፣ ሰውዬ ሚዲያው ይሞትለታል። እናቴ ትሙት ሁሉንም አጀንዳ ከሮናልዶ ጋር ወደ ኔጌቲቭ መወሰድ ይወዳል። እኔ ማለት ነው አሁን በጣም ለሱ ፊል እያደረኩ በጣም ማለት ነው። እናቴ ትሙት ማን አንተ ሜሲን ማለት ነው በእግር ኳስ ብቃቱ ዙሪያ መከራከር ማቆም አለብን። በቃ የምሬን ነው ምላችሁ። ወይኔ እናቴ ትሙት ነው ምላችሁ። በቃ ማቆም አለብን። ከሌላ ዓለም የመጣ ፍጡር ነው። እኔ እድሜው ስንት ነው ሁሉ ነገር ሊጣራለት የሚገባ ተጫዋች ነው። ማን አንተ አርጀንቲናዎች እኮ በጣም ይጠሩለታል። ያንን ኳስ አሁን ሁለተኛውን ጎል ያስቆጠረውን ኳስ ማለት ነው። እንዴት ነው ያንን ኳስ ወደ ጎል የማይሞክረው? አይሞክረውም እኮ ይልቁንም ሜሲን ይጠብቁታል። አርጀንቲናዎች ራሳቸው ተጫዋቾቹ ሜሲን ይጠብቁትና ሰጥተውት እንዲያገባ ያደርጉታል። የሱ ልዩ ብቃት ደግሞ የተሰጠውን ኳስ አያሳፍራቸውም፣ ጎል አድርጎ ያሳያቸዋል። አሁን ጥረቱን አይታችሁታል። እሱ ጋር 2 ጊዜ ነው የመጣው ኳስ፣ ሁለተኛው ኳስ ሎጬ ቀን ተቆጠረ። ማን ይሄ ተጫዋች በእድሜው መከራከር አለብን። በቃ በእግር ኳስ ብቃቱ ላይ ምናምን አይደለም። የምሬን ነው የምላችሁ። ማን እኔ ማለት ነው አጨበጨብኩኝ። የሁለተኛው ጎል በዛ ሰዓት ላይ ላደረገው ጥረት ጭራሽ ሃትሪክ ሰርቶ ነበር እኮ። ቅጣቱን አይታችሁታል አይደለ? ሃትሪክ ሰርቶ ነበር። ፔናልቲውን ቢያስቆጥሩ በተከታታይ ጨዋታ ሃትሪክ ሰርቶ ነበር። ማን እና ያው ሰው ነው። የምሬን ነው። ምንድነው ነው እሱን ነው ማጣራት ያለብን። ማን ትችላለህ? በጣም ነው የምትችለው። ማን እኔ ምን እንደምል ነው ያላቅም። አርጀንቲና ገና 2 ጨዋታ ነው የተጫወተችው። በ2 ጨዋታ ጀለስ 5 ጎል አስቆጥሯል። የዓለም ዋንጫ የምንጊዜም ቶፕ ስኮረር ሆኗል። በጣም ብዙ ሪከርድ በ2 ጨዋታ 5 ጎል በጣም ክሬዚ ነው። በጣም ማለት ነው። ጎሉን ተውት። ሁለተኛው ጎል እንዴት እንደተገኘ ተመልከቱት። ከዛ በፊት ጌሙ ላይ ያለውን ኢምፓክት ተመልከቱት። ሲያደርግ የነበረውን እንቅስቃሴ እኔ ኤሊየን ነው የሰውዬ። እግዚአብሔርን እንደኔ የተገረመበት የተደነቀበት ሰው የለም እስከዛሬ። እኔ ግን እስቲል እንደ አዲስ እኔ ለምን እንደሚያስገርመኝ አላውቅም። በየጊዜው አዳዲስ ነገር ነው የሚያሳየን። ለማንኛውም አርጀንቲና ከምድቡ አልፋለች። አርጀንቲና እስካሁን 5 ጎሎችን አስቆጥራለች። 5ቱን የሚያስቆጠረው ይሄ ሰውዬ ነው። ከዚህ ጎሎቹን ደግሞ ኤክስጂ ተመልከቷቸው። 2ቱ ከቦክስ ውጪ፣ የዛሬውም አንደኛው ከቦክስ ውጪ በሉት። ኤክስጂ በጣም የመቆጠር ቻንሱ የጠበበ ኳስ ነው የሚያስቆጥረው። ከዚህ የዛሬው ሁለተኛውንም ኳስ ተመልከቱት፣ ቻንሷ እንዴት እንደተፈጠረች። ምን አይነት ሰውዬ እንደሆነ ነው ያላቅም። ይመቻችሁ። ለማንኛውም ሼር ይደረግ። እማትገመቱን ዓለም አብቅቶለታል፣ አርጅቷል፣ 39 ዓመቱ ነው፣ ሜጀር ሊግ ሶከር ነው የሚጫወተው ሲልህ አንተ በዓለም ትልቁ መድረክ ትልቁ ውድድር ዓለም ዋንጫ ላይ መጥተህ በ2 ጨዋታ ብቻ 5 ጎል አስቆጥር። እማትገመቱን ማለት ይሄ ነው። እኔ ቃል የለኝም። አስበው፣ አርጀንቲና ያስቆጠረችው 5 ጎሎችን ብቻ ነው። 5ቱንም ጎል ያስቆጠረው ይሄ ኤሊየን የሆነ ሰውዬ ነው። እኔ ቃል የለኝም በበኩሌ። ወደድክም ጠላህም ተቀበልክም አልተቀበልክም እንደ ሊዮኔል አንድሪያስ ሜሲ አይነት እግር ኳስ ተጫዋች በህይወትህ አይተህ አታውቅም። በቃ አይኔን በጨው አጥቤ ደረቅ እሆናለሁ ካልክ መሆን ትችላለህ። ግን እንደ ሊዮኔል አንድሬስ ሜሲ አይነት ድንቅ ተጫዋች አይተህ አታውቅም። ይቅርታ ድንቅ ተጫዋች ስላልኩኝ ተጫዋቹላ የሚለው ስምና ክብር በጣም ያንስበታል። ገብቷል አይደል? ሊዮኔል ሜሲ ማለት ብቻውን እግር ኳስ ነው። አለቀ። ከማንም ጋር እንዳታወዳደሩት። ተፈጸመ። አያወራም፣ አይለፈልፍም፣ ትኩረት አይፈልግም። ስራውና ስራው ብቻ ያሳያል። አለቀ። ስራ ብቻ በቃ አለቀ። ብታተኛው አስማተኛው ታምረኛው ሊዮኔል አንድሪያስ ሜሲም ዘንድሮም ዓለምን እያስገረመ ቀጥሏል። በዓለም ዋንጫው እያበበ ይገኛል። ሜሲ በመክፈቻው ጨዋታ ላይ አልጄሪያን ላይ ሃትሪክ የሰራ ሲሆን ዛሬ ደግሞ ኦስትሪያን 2-0 ባሸነፉበት ጨዋታ 2ቱንም ጎሎች አስቆጥሯል። አርጀንቲና በዚህ ዓለም ዋንጫ በ2 ጨዋታ ያስቆጠረቻቸው 5 ጎሎች በሙሉ የተመዘገቡት በሊዮኔል አንድሪያስ ሜሲ ነው። ምን አይነት አስማተኛ ተጫዋች ነው! ተጫዋቹ የ38 ዓመት ተጫዋች ሳይሆን የ18 ዓመት ጎረምሳ ሆኖ ሲፈነጥዝ አምሽቷል። በዛሬው ጨዋታ ላይ
በነገራችን ላይ በ38 ዓመቱ 38ኛው ደቂቃ ላይ ጎል አስቆጥሯል። ከአንድ ቀንና ከሁለት ቀን በኋላ ደግሞ 38 ዓመቱን ተሰናብቶ 39 ዓመቱን ከነገ ወዲያ የሚይዝ ይሆናል ሊዮኔል አንድሪያስ ሜሲ። 2022 ላይ አርጀንቲና ዓለም ዋንጫውን ስታነሳ የዚህ ተጫዋች ብቃት እጅግ የተለየ ነበረ። ዘንድሮም በሱ ብቃት አርጀንቲና ረጅም ጉዞ የምትጓዝ ይመስላል። አስደናቂ ጨዋታ፣ አስደናቂ አቅም፣ አስደናቂ ብቃት፣ ምርጥ ክህሎት የተመለከትንበት ጨዋታ። እያዝናና ሜሲ፣ እያዋዛ ሜሲ 2 ጎሎችን አስቆጥሯል። በጨዋታው ላይ ፔናልቲ ሳት እንጂ ምናልባትም በሁለት ጨዋታ 2 ሃትሪክ የሚሰራበት እድል ይኖር ነበር። የመጨረሻ ደቂቃ ላይ የመታት አስደናቂ ቅጣት ምት ለጥቂት በጎሉ ቋሚ ታካወታበታለች። ሜሲ ካለ አርጀንቲና አለ፣ እግር ኳስ አለ። በጣም አስደናቂ ተጫዋች ነው ሜሲ ማለት። እግር ኳስ ነው፣ እግር ኳስ ማለት ሜሲ ነው። እስኪ ለሜሲ ያላችሁን ፍቅርና አድናቆት ግለጹለት። አድማጭ ተመልካዮቻችን የአርጀንቲናንስ ጉዞ እንዴት ትጠብቃላችሁ? ዓለም ዋንጫውን ትደግማላችሁ ብላችሁ ታስባላችሁ? ሐሳብ ስጡበት። የፕላስ ምልክቱን በመጫፉ ላይ አድርጉ። ይህ ትርታ ሲዲ ስፖርት ነው። መልካም